ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ከኔ ጋር ሁሉ ሰላም ነው። በያላችሁበት ሰላማችሁ ይብዛልኝ እና እንዴት ናችሁልኝ? ላይክ፣ ሼር፣ ኮፒ ሊንክ ማድረግ እንዳትረሱ። ቤተሰብ የሆናችሁ ሼር አድርጉልኝ። ቤተሰብ ያልሆናችሁ ደግሞ ሰብስክራይብ በማድረግ ተዋወቁ፣ አበረታቱኝ እና ውዶች የዛሬ ደግሞ ቲማቲም ለሰውናችን ያክል ጥቅም እንዳለው ነው። ቲማቲም ለሰውናችን ብዙ ጠቀሜታዎች አሉ። ከሚጠቅሙት የጥቅም አንዱ ቲማቲም አንደኛ ቆዳችን ለማለስለስ እንደ ጉብር ማዲያት ያሉ ነገሮችን በማስወገድ ረገድ ትልቁ ሚና ይጫወታል። ሁለተኛ ደግሞ የተበከሉ ነገሮች ወደ ሰውናችን የገቡ ነገሮችን በማስወገድ ረገድ በምግብ ምክንያት ሊሆን ይችላል፣ በተበከሉ አየር ሊሆን ይችላል፣ በውሃ ምክንያት ሊሆን ይችላል። እንደነዚህ ያሉ ነገሮችን የተበከሉ መርዛማ ነገሮችን በማስወገድ ረገድ ትልቁ ሚና ይጫወታል። እንደገና ለቆዳችን አሁን ምሳሌ በሐኪም ቤት ረገድ ራሱ በመድኃኒት ቤቶች ራሱ ቲማቲም ለቆዳ የሚሰሩ ነገሮች ከቲማቲም የሚዘጋጁት ቲማቲም ይጨምራል። ለምን እኛ ደግሞ በሐኪም ቤት ከሚሸጡ መድኃኒቶች ይልቁንስ ቲማቲምን ብንጠቀም በጥሬው የበለጠ እናገኛለን ማለት ሰውናችን እና ደግሞ ቲማቲም ደግሞ ብዙ ሳይበስሉ ማለት ነው በጥሬው እንደ ሰላጣ መልክ እናዘጋጅ። እንደዛው ጥቅሙና ውዶችዬ እና የቲማቲም ጥቅም ጥቂቶች ይህን ይመስላል። ላይክ፣ ሸር፣ ኮፒ ሊንክ፣ ሰብስክራይብ ማድረግ እንዳትረሱ። ለሌሎች አስተምሩልኝ፣ አስተዋውቁልኝ፣ አግዙኝ፣ ተባበሩኝ። የዛሬው ቪዲዮ ይህን ይመስላል። በሌላም ቪዲዮ እስከምንገናኝ መልካም እመኝላችኋለሁ። ደህና ሁኑ፣ ሰላም ሁኑ ውዶችዬ። ባይ ባይ።